ማቴዎስ በቆና ኩረጃ ለኮብሳ ኩረሰዲ ካስኔት ወልዮጅኒ ይላላ ማቴዎስ ምዕራፍ 16 ከቁጥር 13 ጀምሮ ነው ዛሬ እግዚአብሔርን ቃል አብረን የምንካፈለው። ግን እኔ ለጊዜው አሁን ነው ቁጥር 13 እና 14 ላይ ያለውን አነባለሁ። ለኮብሳ ኩረሰዲ ኩረፍርራ ኢሰጅሩን ዱብሳ ኢየሱስ ገረናና መንደረ ቂሳርያ ፊልጶስ የሙደቄ ነሞን ጆስ ምዕራፍ 16 ከቁጥር 13 እስከ 16 ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ ያው እግዚአብሔር ልጅ ነህ። አሜን። እንጸልያለን። ሁላችንም አጭር ደቂቃ እግዚአብሔር ቃሉን እንዲገልጥልን። ሃሌሉያ። አንተ ያው የእግዚአብሔር ልጅ ነህ ሰዎች ምን ይሉኛል ብሎ ኢየሱስ ሲጠይቅ መልስ ሰጡት። ኢየሱስ ጌታ ነው። ሀራ ዋኤ ኢየሱስ ክርስቶስን ጅሬኝከ ሰንዴቢያ ከሚከና ዋቀይ ሀራ ሰገለሳት የምትሉበት ሃሌሉያ። ስለ ኢየሱስ ክርስቶስ ዛሬ ህይወታችሁ እንዴት ነው የሚያስበው? ምን አይነት መረዳት አላችሁ? በጌታ በኢየሱስ ስም አይምሯችሁ እንዲዘጋጅ ጸለይኩ። ለክፉን አሰራር በኢየሱስ ስም የታሰረ ሆነ በኢየሱስ ስም አሜን። ሃሌሉያ። ዋቀዩን ገለቴ ፈጣ ሃሌሉያ። ኢየሱስ በረበራን ጅራታና ሰገሌ ዋቀዮ ሀረ ወልዮጅኒ ህርማኑ አኩመንማ ዱበት ጀልቀበረቲ ማቴዎስ በቆና ኩረጃ ለኮብሰ ቶኮ አንገድ ደማረሰ ጅሩ በልስኔ ጋፈላሉ ሰገሌ ከነረዳ በኔቶ ይጅርማና ማቴዎስ ምዕራፍ 16 ከቁጥር 1 እስከ 20 ያለው ላይ በዛ ላይ ቆመን የዛሬን እግዚአብሔርን ቃል አብረን እንካፈላለን። እስቲ ከፍ ብዬ እንዲገባን አነባለሁ። ቁጥር 16 ምዕራፍ 16 ከቁጥር 1 ጀምሮ ፈሪሳው ከቁጥር 1 ጀምሮ ያነባለሁ። ለኮብሰ ቶኮ ካሴን ዱብሳ ማቴዎስ ኩረጃ ቶኮ ወሪ ፋሪስ ገለነ ዋቀዮ ፋተው ሰገሌ ዋቀዮ ከኑን ወልዮጅኒ ነርማኑ የዘመኑ ምልክት ማን ነው? ወይም ደግሞ ምልክት ሊበርቻ ኤኙ ዮኪስሞ ምልክትኔ እርግጭ እርጋን የሩቻ ኤኙ ይሰጀዱ ረቲ ሰገሌ ዋቀዮ ወልዮጅኒ ነርማና የዘመኑ ምልክት ማን ነው? ወይም ደግሞ የዘመኑ መልእክት ማን ነው የሚለው ቃል ላይ አብረን እንካፈላለን። እርጋን የሩቻ ምልክትኔ የሩቻ ኤኙ መተረጀ ረቲ ሰገሌ ዋቀዮ ወልዮጅኒ ነርማና ከናፍ በሩሰ ከነ ዮኪስሞ ሰገሌ ከነ ቦዳ ምልክትኒ በርቻ ኤኙዳ ይሰጀዱ ኢኑበና አኩማ ከነስሞ አደባስኔቱ በራ ማሊዳ ምልክትኒ በርቻ ዮኪስሞ ጀገዜው መልእክት ምንድነው የሚለውን ሐሳብ እንረዳለን። ከዚህ ቃል በኋላ ኢየሱስ ጌታ ነው። እግዚአብሔር መንፈስ እውነትን ይገልጣል። ሰገሌን ዋቀዮ አፉር ዋቀዮ ዱጋ ሁንዱማ ነው ወቺሳ ከዱጋ ሁንዱማ ተስነመጌሳ ከናፍ ሰገሌ ከነረቲ ጋፈላሉ ፈሪሶታፍ ሰዱቆተቱ ኢየሱስ ክርስቶስን ምልክት ጋፈቱ ምልክታን አገርሲሴ ሩሰቆሩዳፍ ጋፈሳን ምልክት ጋፈተኒ ሰነቦዴ ኢየሱስ አከስ ጀሌቱ ሳኒ ደብሴ አኒ ምልክት አዳ ከነዚህ ተገርሲሱ እንጅሩ በረከነ ዮችራተስ ዮናስቲ ዮናሲፍ ምልክት ከነመን አላ ምልክት ብራን እንጅሩ እርግጀሌ ቦዴ እስን ገራ ዋቃይ ላልተኒቱ ዮኒ ዲመቴረቴ ከነደጀቱ ዮሞ ዱመስለ ተይረቴ ህሮ በጀቱ ዋን አርገሙ ተቆረዳ በተኒቱ ሂከ ከኒቱ ወለን ኢየሱስ በሚታየው ነገር ላይ ቆማችሁ ምልክትን አሳየን አሉት። ፈሪሳውያን ሰዱቃውያን ወደ ኢየሱስ መጡ። ከዛ ኢየሱስ እንደዚህ አላቸው፣ ሌላ የሚሰጣችሁ መልእክት የለም ወይም ደግሞ ምልክት የለም ከዮናስ ምልክት ውጪ ካላቸው በኋላ እናንተ የሚታየውን ሰማይ አይታችሁ ዝናብ ይዘንባል ዝናብ አይዘንብም ትላላችሁ። የሚታየውን ካያችሁ በኋላ ይላል ግን እኔ ሌላ ምልክት አልሰጣችሁም ከዮናስ ምልክት ውጪ ምንም አይሰጣችሁም አለ። ይሄንን ዮናስ ምንድነው ያኔ ምልክቱ ብለን ወይም ደግሞ የሰጠው ምልክት ብለን ብናስብ ዮናስ ምልክት ከሚቱ ከነም ይወጀኔ ዋቀዮ ዮናስን ገረን አወይ ደቂቲ ሰበከነቱ በዱፍ ጅራ አከሳን ቀልቢ ጅጅረተኒፍ ሰገሌ ቀልቢ ጅጅራ
ከና እድሜ ጀሬቱ ዋቀዮ ይሰርጋ ዮናስን ምን አለው እግዚአብሔር ብለን ወደ ኋላ ስንመለስ ዮናስ ንስሐ እንዲገቡ እግዚአብሔር ወደ ነነዌ ሕዝብ ላከው። ከዛ በኋላ ዮናስ ግን እነዛ ሕዝብ ንስሐ ገብቶ ወደ እግዚአብሔር እንዲመለሱ ከመናገር ይልቅ ለእግዚአብሔር መታዘዝን አልፈቀደ። ዋቀዮ አጀጀሙ ኢን ኦፊስ አመርባን ዋንቴፍ ከለቲ ብራረ ጋፈን ከውፈሉ ሰነቦዴ ሰገሌን ዋቀዮ ኩመንትሙ ዋቀዮ ምልክቱ ተኮሳፍ ከኒ እንስ ማለዳ ደሜቱ ሰነቦዴ ወንታ ሙክማ አመሬፉ ቢከለ ተኮ ጃንታዬ አዱን ሰጉበሱን ማልቴ ሸሮዳፍ ጋዲስ ሙከሰና አዱ ሰነራ ደብሴ ለዮናስ የተሰጠው ምልክት ምንድነው? ልክ ፀሐይ በጣም ስለመታው ከእግዚአብሔር ሐሳብ ውጪ ሄደ ደከመውና ቆጨ ስትል አንድ ዛፍ በቀለች። ያቺ ጥላ ሆነችለት። ያንን ፀሐይ ከለከለለት ማለት ነው፣ ተከላከለለት። ከዛ ደስ አለው ዮናስ እንገመደ ዮናስ ማሊፍ አዱ ሰነ ከነራ ደብሱ ዋነርገቴፍ ገመደ ሸርመ ሰነ ቦዴ ኤርጊኒ ተከቱሬ ሙክኒ ጋዲስ ሳፍቴሱ ራሞን ወይ ጋፈርፈ ሂድት ማልቴ ኦዲስኛቱ በተል መሰረት ጎጌ ዮናስ ቀደም ጥላ አርጎት የተቀመጠው ዛፍ ልክ ፀሐዩ ካለፈ በኋላ ከቆየ በኋላ ምን ሆነ? የሆነች ትልጃችን ዛፍ ስትበላት ወዲያውኑ ደረቀ። ኢየሱስ ጌታ ነው። ዮናስ ልብ በጣም አዘነ። እንዴት እንዲህ ይሆናል? ለምን እቺ ዛፍ ትደርቃለች? እኔ እኮ ፀሐዩን የተከላከልኩኝ ከፀሐዩ ያመለጥኩኝ እቺ ነጠላ የሆነችልኝ እንዴት ትጠፋለች ብሎ ተናደደ። አከሚት ሸንጋዲ ሰናታተኩም በደለቱ ይንገደ ከዛ በኋላ እግዚአብሔር በዚህ ምሳሌ ወደ ዮናስ መጣ። አንተ አለው ዛሬ በቅሎ ዛሬ ለጠፋ ዛፍ ካዘንክ እኔ ግን ለእስራኤል ሕዝብ እንዴት አላዝንለትም አለ። አቲ ዋን ማራር ግደ ሙሐመድ ከለበ ደከናፍ አሙ ዋን ጋዲስ ሲተ ይወገድተ አንሞ ከመት ሰበ ጉዳተና ቢንገዱዌ ኢየሱስ ኑፍ ገደል አሜን። ካንዋ ቀዩ ኑፍ ገደል አሜን። ከናፍ ኢሰከነ ዳጋን ንጀለ ቀልቢ ጅጅረና ለከነን ስልትሙ ፈይሱር ፈከነ ፍረዳ ምልክን ጅሩ ሰከነዳ ዋናራን እንጅሩ ጀደ እርጊ ሐሰ ቦዴ አከፈሳን እንጀረ በጣም የገረመኝ ቃል ሬስ አርገም የወሰድኩኝ የዘመኑን ምልክት መለየት አልቻላችሁም አላቸው ኢየሱስ። ምን ማለቱ ነው? ፀሐይን አይታችሁ ወይም ደግሞ ሰማይን አይታችሁ ይዘንባል ካላችሁ ዳመና ሲኖር ሳይኖር ሲቀር አይዘንብም ካላችሁ በዘመኑ ውስጥ እግዚአብሔር የሚሰራበትን መንገድ ምልክቱን ለምን አትረዱ ማለት ኤርጊስ ሰሚላል ተኒ ቦካት ሮባ ኤሮብ ጀቱቴ በሪቸ ከሰት ተርጋዋ ቀዩ ቀሙ ምልክታዋ ቀዩ አከብትወቹ ለምደኔ ኢየሱስ በረበራን ጎፍታራ። ስለዚህ የዘመኑ ምልክት ወይም ደግሞ የዘመኑ መልእክት ምንድነው ብለን ስናስብ ቁጥር 13 ላይ ጀምረን ስናስብ ኢየሱስ ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ስለዚህ አሁን ስለዚህ ምልክት ጠየቃቸው። ነሞኒ ማልጀ ወነማቲን ጀሌጋ ፈቴ ወርካን እኙ ሄዱ ወርካን እኒ ዮሐንስ ጩባ ላይ ነው መጥምቁ ዮሐንስ ነው ይላሉ። አንዳንዶች ኤልያስ ነው ይላሉ፣ ሌሎች ኤርሚያስ ነው ይላሉ፣ ሌሎች ከነቢያት አንድ ነው ይላሉ። ማንን? ኢየሱስን በተለያየ ስዕል ስሞታል ሰዎቹ። ኢየሱስን ቢፈደዳ ከነኔ እንቶኮ ኢየሱስ እኙ ላይ ዮሐንስ ላይ ዮሐንስ ጩባ ላይ እንቶኮ ኢየሱስ እኙ ላይ ኤርሚያስ ላይ ለኪ ኤልያስ ከስ ኤልያስ ላይ ለካ ኤልያስ ላይ እንቶኮሞ ለኪ ራጆተ ከሳ ተኮ ላይ ሃሌሉያ። የዘመኑን ምልክት የተሰጠውን መልእክት መረዳት አልቻሉም። ስለዚህ እነዚህ ሰዎች ምንድናቸው? ለምንድነው ሰዎች ኢየሱስን በእነዚህ ሰዎች ያስመሰሉት ብለን የተወሰነ ነገሮች እናያለን። እጋ ምልክት ንበርቻት ከነም የወጀራቴ ነሞን ንገሩ ኢየሱስን ማሊፍ ዮሐንስ ነን ነሞን ኢየሱስን ማሊፍ ኤርሚያስ ዳላ አይደል ዮኪስ ነሞን ኢየሱስን ማሊፍ ኤልያስ አይደል ያደለ ምክንያት አላቸው። ዝም ብሎ ተነሳው አይደለም። ለምሳሌ አንድ ሰው እዚህ ቸርች ቢመጣና የቸርቹ አገልጋይ ወይም ደግሞ ዘማሪ እሱ ይሆናል ብሎ የሚገምቱበት የሆነ ምክንያት ይኖራቸዋል። ወይ ማይክ ይዞ አይቶታል፣ ወይም ደግሞ የሆነ ቦታ ቁጭ ብሎ እሱ ይሆናል አገልጋይ እሱ ጋር ሂድ ይላሉ። ምክንያት አላቸው። ስለዚህ ዮሐንስ ነው ሲሉት ኢየሱስን ለምንድን ነው ያሉት ካላችሁ
ዮሐንስ ነው ያሉት ለምንድን ነው? ዮሐንስ ወይም ደግሞ መጥምቁ ዮሐንስ ምንድነው የሚያዘጋጅ ነበር። አንደኛ ለዚህ ነው የሚያዘጋጅ የሚያስተዋውቅ ደግሞ የሚኮንን ነበር። ዮሐንስ ጩባን ማሊፍ ጀለኒ ለሞንኩን ወጀተን ተቆፋ ዮሐንስ ጩባን ካንቆጴ ሱቱሬ አኩማ ከነሞ ሂንጨጳ ቱሬ ዮሐንስ ጩባን ካምብራንሞ ዱርሴ ከንደሙ ቱሬ ሰናፊ ሰከነ ከነርገተኒ ዋይ ዮሐንስን ማቴዎስ በቆና ሰሊ ለኮስቶ ኮንገ ቶርባ ስለ ዮሐንስ መጥምቁ ዮሐንስ ማቴዎስ ምዕራፍ 3 ከቁጥር 1 እስከ 7 ላይ ምን ይላል? እሱ መንገድ የሚጠርግ እንደሆነ ይናገራል። እኔ መንገድን እጠርጋለሁ፣ እኔ ምን አደርጋለሁ? አዘጋጃለሁ ይላል። ስለዚህ ኢየሱስን ሲያስቡት ለመንግስት ሰማይ የሚያዘጋጅ የሆነ ነብይ ወይም የሆነ ሰው ነው ብለው ነው የሚያስቡ ሰዎቹ። ከኔ ጋር ናቸው? ዮሐንስ ኡባጋ ፈላላኒ እንኩን ሞቱማ ዋቀዮፍ ነው ኮፔሳ ዮኪስሞ ለሚመጣው መሲህ ኢየሱስን አላመኑትም። ገና የሚመጣ ሌላ መሲህ አለ። ገና ከምድዱባን መሲህ ነው ፍጡራዩ ኢሰከናም ነው ኮፔሳ ያለው ኢየሱስ። ምክንያቱም መጥምቁ ዮሐንስ መንገድን ይጠርግ ነበር፣ ሰዎችን ያጠምቅ ነበር፣ የንስሐን ስብከት ይሰብክ ነበር፣ ደግሞም ይኮንናቸው ነበር። እናንተ የእፉኝት ልጆች ይላቸው ነበር። ስለዚህ ኢየሱስም ፋሪሳዎች ጋር ሲሄዱ እናንተ የእፉኝት ልጆች፣ እናንተ የእባብ ልጆች ይላቸው ያሉ። ስለዚህ ኢየሱስን ሲያዩት ምንድነው? መንገድ የሚጠርግ ነው፣ የሆነ የሚያዘጋጅ ነው እንጂ ዋናው አይደለም። ኢየሱስ ዋናው ነው በሉሲ። ኢየሱስ ዋናው ነው በሉሲ። አሁን በፊታቸው የቆመው ዋናው መሆኑን ተረዱ። እነ ዮሐንስ ያ በቃ ይመስሉታል ዮሐንስ ነው ብሎ ነው የሚያስቡት። ዝም ብሎ ዮሐንስ አለ አይ ኢየሱስ የሚያዘጋጅ ነው ብሎ ያስባሉ። ኢየሱስ ለእናንተ ምንድነው? ኢየሱስ ጌታ ነው። ኢየሱስ ዋናዬ ነው በሉሲ። እሱ ለኔ የመጣ ነው በሉሲ። ሁለተኛ አላስረዝመውም። ስለዚህ ነው መጥምቁ ዮሐንስ ዝም ብሎ አላሉ። ይሄንን ቀድም ያልኩ ሌላው ኤልያስ ነው ይሉሃል። ለምንድን ነው ኢየሱስን ኤልያስ ነው ይሉሃል ያሉት? የኤልያስን ሕይወት ስትመለከቱ አንደኛ ልክ እንደ ዘመኑ ሜጀር ፕሮፌት የሚባል በጣም ነቢይ ነው ማለት ከነቢያት እንደ ታላቅ ነው የሚታሰበው። በዛኛው ተራራ ላይ እንኳን ሲቀርቡ ኤልያስና ሙሴ ከዛስ ማን ነው? ኢየሱስ ነው በተራራ ላይ ላዩት። ያ ማለት ኤልያስ ማንን ወክሎ ነው የመጣ? ከብሉይ ኪዳን ማንን ወክሎ ነው የመጣ? ነቢያትን ሁሉ የነቢያት ሁሉ ታላቅ ተብሎ የሚታሰብ ኤልያስ ነው። ስለዚህ ኢየሱስን ሲመለከቱት ነቢይ ነው ኢየሱስ። ትንቢት ይነግራቸዋል እንዲህ ይሆናል ብሎ ስለሚያስቡት ኢየሱስ ለነሱ ምንድነው? እንደ ኤልያስ ነው። ኤልያስ ለሳኔፍ ጋበላለን ኢየሱስን ይሄ ከነቢያት አንዱ ነው ወይም የነቢያት አለቃ ነው እንደ ኤልያስ። በኤልያስ መንፈስ መጥቷል ብሎ ያስቡታል ማለት ነው። አሁንም ደግሞ አለው ኢየሱስ ለእናንተ ምንድነው? ኢየሱስ ጌታ ነው። ስለዚህ ኢየሱስን እንደዚህ መስሉታል። ሌላው የኤልያስ ሕይወት ምንድነው? ቻካላ ባራሲያ በሚታየው ነገር ሰዎች ሲቸገሩ የሚረዳ ነው። ኢየሱስን ዳቦ ሲያልቅባቸው እንጀራ ሲያልቅባቸው እንጀራቸው ምን ያደርጋል? ያበዛ ነበር። የታመሙ ሰዎች ቻካላ ባንቶባ ኢየሱስ ጌታ ነው። የታመመን ሰው ሲያይ ያዝናል፣ ያግዛል። የኤልያስ ሕይወቱም ውስጥ እንደዚህ ታያላችሁ። መበለቷ ጋር ሄዶ ይሄንን አንደኛ ነገሥት ምዕራፍ 17 ቁጥር 12 ሞቱ ሰዱላ በቆና ቁረቶር በረኮሰ ቁለ ለመራ አይነርገቱ አኩመ ከና ለመፋ ሞቱ ተበቆና ኩለኮሰ ተቋንገጃ አንደኛ ነገሥት ምዕራፍ 17 ቁጥር 12 እንደዚህም ሁለተኛ ነገሥት ምዕራፍ 4 ከ1 እስከ 6 እዛ ላይ ምን ታያላችሁ? ኤልያስ ልክ ሲያግዝ ከነቢያት አንዱ የሆነው ባሏ የሞተባትን መበለት ሲያግዝ እናያለን። ስለዚህ ኢየሱስ ሲመለከቱት የተቸገሩን የሚያግዝ በሽታን ብቻ ደዌን ብቻ የሚሽር በዚህ ዘመን እኮ እንደዚህ ነው። ከዚህ ይበልጣል በሩስ ኢየሱስ ከሚታየው ነገር ይበልጣል። ሃሌሉያ! ኢየሱስ ይዛርገው ጫላ። ስለዚህ የዘመኑን መልእክት አላወቃችሁ፣ እኔን አላወቃችሁ፣ በሌላ አስመሰላችሁ እያላቸው ነው። በሌላ አናከለ መብራት ይላል አላጅርቱ ኤርጋ በርቻ ተውኮ ኢሰርገመር ፈተውኮ ነንበልኔ ይቻያ ኢየሱስ ጌታ ነው። ስለዚህ በዚህም ዘመን በቤተ ክርስቲያን ውስጥ ኢየሱስን ሰው ለምን ይፈልጋል? ለበሽታው ብቻ ወይም ደግሞ የሆነ ኢኮኖሚው ከደቀቀ ኢኮኖሚን ያነሳል ብሎ
ከዛ ያልፋል ኢየሱስ። ሃሌሉያ! የመጣልን መልእክት የዘመናችን ምልክት የሆነው ሃሌሉያ! የዘመናችን ማሳያ የሆነው ኢየሱስ ከሁኔታዎች ይበልጣል። ክብር ለኢየሱስ ይሁን። ሶስተኛ ላይ ኤርሚያስ ነው አሉት። ኢየሱስን ሲመለከቱ ምንድነው እሱ? ለነሱ ኤርሚያስ ነው። የኤርሚያስ ለምንድነው ኢየሱስን ሲመለከቱ እንደ ኤርሚያስ የሚያስቡት ሰዎቹ? አንደኛ ኤርሚያስ ለአሕዛብ የተላከ ነው። ኤርሚያስ ምዕራፍ 1 ከቁጥር 4 እስከ 10 ላይ ታገኛላችሁ። ኤርሚያስ በቆና ተቆላ ኮሳፍሬን ገቁረኒ ኤርሚያስ ነው ብሎ ኢየሱስን የመሰሉት ኤርሚያስ ለአሕዛብ የተላከ ነው። አንድ ኢየሱስም ስለ አሕዛብ በጣም የተላከና በጣም የሚናገር ነበር። በቃኛ አይሁድ ነን የሚሉትን ይቃወም ነበር። እናንተ ጻድቃን ነን ይላችሁ፣ ግን እናንተ እንደተለሰነ መቃብር ናችሁ ይላችኋል። ያ ማለት ለአሕዛብ መቆሙን እያሳያቸው ነው። ስለዚህ ይሄ ሰውዬ ኤርሚያስ ነው አሉት። ለአሕዛብ የቆመ ሌላስ ኤርሚያስ ነው ለምን አሉት? ኤርሚያስ የእግዚአብሔር አፍ ነበር። ኤርሚያስ አፋን ዋቀዮ ትሬ ጋፈኑ ብስተን የእግዚአብሔር ቃልን በአፍ አኖራለሁ አለው ኤርሚያስን እግዚአብሔር። ዱቢኮ ማልከኬ ሰንካ አፋን ከኬ ሰንካ ከናብዩ ከፈ ኤርሚያስ ይላለን። ዱቢዋ ቀዮ ተፋንሳ ረጅራ ኢየሱስን ጋፈላለን። ዱቢዋ ቀዮ ተፋንሳ ረጅራ አንተ ፈከ ኤርሚያስ ይላል ከነብረን እንደርባይ ዳሜ ዘመናችን የተሰጠን መልእክትና ምልክት ኢየሱስ ከኤርሚያስ በላይ ነው። ከዚህ በላይ አልናገረ። ኢየሱስ ከመጥመቁ ዮሐንስ በላይ ነው። ኢየሱስ ከኤልያስ በላይ ነው። ኢየሱስ ከነቢያት ሁሉ በላይ ነው። ኢየሱስ ከሙሴ በላይ ነው። ሃሌሉያ! ስለዚህ የዘመኑ ምልክት የሆነው አሁን መጨረሻ ላይ ከውጭ አይደለም ከውስጥ አንድ መልስ ያገኛል ኢየሱስ። ክብር ለኢየሱስ ይሁን። እኔ መልስ አለኝ በሉ እስቲ። ስለ ኢየሱስ በሉ እስቲ። መልስ አለኝ በሉ እስቲ። ተረድቻለሁ በሉ እስቲ። ተገልጦልኛል በሉ እስቲ። ዋይ ኢየሱስ ዳሜ አንወጤረ ዳሜ ናገሌረ ዳሜ ከናፍ ውጪ ሲጠይቅ ምን ይላሉ? ኤልያስ ነው ይላሉ። ኢየሱስን የሚያ ከውጪ እኮ ኤልያስ ነው ይለዋል። እሺ ከውጪ እኮ ኤርሚያስ ነው ይለዋል። እሺ ከውጪ እኮ ከነቢያት አንዱ ነው ይልሽ። እናንተ ታዲያ አሁን ወደ ቤተ ክርስቲያን ተመለስ። እንግዲህ እናንተስ ምን ትላላችሁ? ኢየሱስን ክብር ለኢየሱስ ይሁን። አራተኛው ላይ የምናገኘው ትልቁ መልእክታችን ነው። ምልክታችን በዚህ ዘመን የተሰጠን ምልክት የመዳን ምልክት ሃሌሉያ! ለኃጢአተኞች የተሰጠ የማምለጫ መንገድ ልክ ዮናስ የጠፉትን እንዲፈልግ እንደተላከ የጠፉትን እንዲያድን እንደተላከ ግን አልታዘዝ እንዳለ መጨረሻ ላይ ግን ታዘዘ። ጥሩነቱ ግን ለኃጢአተኞች ሁሉ መስዋዕት ሊሆን የመጣ ከእግዚአብሔር ዘንድ የተላከው አንድ መልእክት አለኝ። ሃሌሉያ! ደግሞም አንድ ምልክት አለን። ኢየሱስ ጌታ ነው። ይሄንን የምናገኘው ማቴዎስ 16:16 ላይ ማቴዎስ ኩረጃ አረቲ አከሰዳ ኩረሸኒ ካሴ ማቴዎስ ምዕራፍ 16 ከቁጥር 15 ጀምሮ እርሱም እና ክርስቶስ ያው የእግዚአብሔር ልጅ ነው አለው። ሃሌሉያ! ኢየሱስሞ ኢሳን ኢስኖ ኤኙ አናንጀቱ ጀሌ ሳንጋፈቴ ሲሞን ጴጥሮስ ደብሴ አቲ መሲቻ ኢልማ ዋቀዮ ጅራታት ጀሌ አሜን። ኩለለመን ከሳ ጴጥሮስ አከዘሬ ናሙለቴራ ገሌራፊ ዋቀራይ ፌራፊ አቲ መሲ ኢልማ ዋቀዮ ጅራታት አቲ ሰድሎር ቹላ ጉፌዳይ አቲ ሰቲበሜዳይ ሃሌሉያ! የዘመኑ መልእክት በዚህ በመጨረሻ ዘመን የምንናገረው በዚህ በመጨረሻ ዘመን የምንሰብከው ደግሞ ምልክት ሆኖልን የመጣ ሊያድነን የመጣ ኢየሱስ ነው። ሃሌሉያ! በፈይሱ አፍ ከንፈ ኢየሱስ ይላል። ኢልሚ ዋቀዮ ሰተ ኢየሱስ ይላል። ሃሌሉያ! ኢልሚ ዋቀዮ ዳና ከገሰን ካሳቲ ነፈይሱ አፍ ከፈዳሜ ክርስቶስ ነፈይሱ ከፈዳሜ ክርስቶስ ሊያድነን መጣ በሉሲ ሃሌሉያ! ስለዚህ ኢየሱስን እንዴት ነው የተገለጠለት? ከዛ በኋላ ቀጥሎ ይሄን ስጋና ደም አይደለም። ማን ነው የገለጠለት? የሰማይ አምላክ ነው የተገለጠለት። እስከነ ፎኒ ዱበሲው በቺሳ ፎኒ ዲገሲው በቺሳ እንዴ አፉላ ዋቀዮቱ ሲው በቺሳ ኢየሱስ ጌታ ነው። ስለዚህ
የእግዚአብሔር መንፈስ ዛሬም ለምድራችን ያለው የምስራች ቃል ነው፣ ወንጌል ነው። ሃሌሉያ! ይህ ወንጌል ለጠፉት ዮናስ ተልኮ እንደተነበረ ኢየሱስ ለኛ ለጠፋነው የተላከው ወንጌል ነው። ሃሌሉያ! ይህ ወንጌል ኢየሱስ ክርስቶስ ነው፣ ከአይሁድ የተወለደው በዘር ሃሌሉያ፣ ግን ዓለምን ሊያድን የመጣ ከዳዊት ዘር የተወለደ ዓለምን ሊያድን የመጣ ኢየሱስ ነው። መልእክታችን ኢየሱስ ነው። ምልክታችን ኢየሱስ ምልክት ነው። ኮተላሜ ኢየሱስ እርጋ ኮተላሜ ኢየሱስ ለለበ ኮተላሜ ኢየሱስ ፈርፈና ኮተላሜ። ስለዚህ አንተ ሕያው የእግዚአብሔር ልጅ ነህ። እግዚአብሔር የገለጠው ኢየሱስን የአብ መልእክት የሆነው ኢየሱስ ጌታ ነው። የእግዚአብሔር ልጅ መሆኑን ነው። ክብር ለኢየሱስ ይሁን። ኢየሱስ የእግዚአብሔር ልጅ ነው። እኔ እላለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማያት መክፈቻ እሰጣለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማይ የተፈታ ይሆናል። አሜን። እንግዲህ ይሄንን የእግዚአብሔር ልጅ ኢየሱስ አንተ ክርስቶስ ነህ፣ ሕያው ነህ ብሎ ከመሰከረ በኋላ በዚህ የክርስቶስ ሕያውነት ውስጥ በዚህ የክርስቶስ የእግዚአብሔር ልጅነት ውስጥ ክርስቶስ ኢየሱስ ኢልመዋቀዮ ታውሳ ከለከስ ክርስቶስ ኢየሱስ ከነገመ ታውሳ ከለከስ ማልቱ ጅራ ቀብቴሪያ ሆዮችን ይላል። እንግዲህ አሁን እንደተናገርኩኝ የዘመኑ መልእክታችን ኤርሚያስ አይደለም። የዘመኑ መልእክታችን ሙሴ አይደለም። የዘመኑ መልእክታችን ነቢያት አይደለም። የዘመኑ ምልክት ሊያድን የመጣ ኢየሱስ ነው። ኤርጋን በርቻ ኢየሱስ ያሜ ምልክት ይባረከና ኢየሱስ ያሜ ከነሞኒ ኢላለኒ ፈየን ኢየሱስ ያሜ ሃሌሉያ። ሰዎች አይተውት የሚድኑት ምልክት ኢየሱስ ነው። አሜን። እሺ ሌሎች ምልክቶች አይሆኑም እያልኩ አይደለም። ሽባ ሊተረተር ይችላል፣ የሞተ ሊነሳ ይችላል። አይተን ወደ ኢየሱስ ልንሮጥ ወደ እግዚአብሔር ቤት ለሚመጣ የሚገባው ምልክታችን ማን ነው? ኢየሱስ ነው። አዳኛችን የሆነው ኢየሱስ ነው። ተአምራታችን ኢየሱስ ነው። ታሪካችን ኢየሱስ ነው። መልእክታችን ኢየሱስ ነው። ሃሌሉያ። ስለዚህ የዘመኑ ምልክት ኢየሱስ ነው። ክብር ለኢየሱስ ይሁን። ስለዚህ ክርስቶስ ሕያው የእግዚአብሔር ልጅ ነው። በዚህ ቃል ላይ የተመሰረተ ቤተክርስቲያን፣ በዚህ ቃል ላይ የተመሰረተ ጉባኤ ወይም ደግሞ የእግዚአብሔር ቤት መቼም የገሃነም ደጅ አይችለውም። ሃሌሉያ። እጋ ኢየሱስ ክርስቶስ ነው ቀዮት ዚየሩ ከነራ ወረዳ በተን ተቆፋረቲ ቤተክርስቲያን በዚህ የኢየሱስ ክርስቶስ የእግዚአብሔር ልጅ ነች በምትለው ላይ ነው የምትቆመው። ይሄ ጣራና ግድግዳው ያልኩ አይደለም። ህብረታችን፣ አንድነታችን የእግዚአብሔር ልጅ ኢየሱስ የሚል ላይ ነው የሚቆመው። የሚያድን የሚፈውስ እሱ ላይ ነው የሚቆመው። ስለዚህ ኢየሱስ ጌታ ነው። ይህንን ሃሌሉያ። እስቲ እንደዚህ በሩጫችሁን አንሶ ሃሌሉያ። እኔ የዳንኩት በሉስ በእግዚአብሔር ልጅ ኢየሱስ ነው በሉስ። ምልክቴ እሱ ነው በሉስ። ሃሌሉያ። ዛሬም እኔ እናገራለሁ፣ አይተን ልንመላለስ የሚገባ ኢየሱስ ነው። ምልክታችን ኢየሱስ ነው። ተአምራታችን ኢየሱስ ነው። እሱ የሰራልን ሃሌሉያ በቂ ነው። ኢየሱስ ዋይ ከፍን ለፈኖረቶች ተጋዳ ገለንዲ ዋቀዮ ፋቶ። ስለዚህ የእግዚአብሔር ልጅ ኢየሱስ ላይ የተመሰረተች ቤተክርስቲያን፣ የተመሰረተ ሕይወት አንደኛ ላይ የገሃነም ደጆች አይችሉትም። አሜን። ምን አይችለውም? በኢየሱስ ክርስቶስ ላይ የተመሰረተ ሕይወት እንደዚሁም ቤተክርስቲያን እንደ ህብረት የገሃነም ደጅ አይችለውም። የገሃነም ደጅ ስንል ዲያብሎስ አይችለውም፣ በሽታ አይችለውም፣ እርግማን አይችለውም፣ ክፋት አይችለውም ማለት ነው። በኢየሱስ ክርስቶስ ላይ የቆመ ሕይወት አሸናፊ ነው። አሜን። ሕይወት አሸናፊ ነው በነፍሴ። ሕይወት አሸናፊ ነው በነፍሴ። መሰረታችን ኢየሱስ ከሆነ፣ ምልክታችን ኢየሱስ ከሆነ፣ የእግዚአብሔር ልጅ ኢየሱስ የሚለውን ካመን እሱን ከተቀበል ሊያድነን መጣ፣ ሊፈውስ
ኢየሱስን መጣ ብለን ከተቀመጥ የገሃነም ደጆች አይችሉንም። አሜን። ኢየሱስ ጌታ ነው። አንዳንድ ሰው ዘመኑን ሙሉ እርግማኑን እየፈራ የዘር ማንዘሩን እርግማን እየፈራ የሚኖር ብዙ ነው። ኢየሱስ ጌታ ነው። የገሃነም ደጆች አይችሉም። የገሃነም ደጅ አይችልም። በሽታ አይችላችሁ። ሕይወታችሁን በሽታ አይችልም። እርግማን ሕይወታችሁን አይችልም። መሰረቴ ኢየሱስ ነው በሉሲ። መሰረቴ ኢየሱስ ነው። ምልክቴ ኢየሱስ ነው በሉሲ። ምልክቴ ኢየሱስ ነው። መልእክቴም ኢየሱስ ነው በሉሲ። ስለዚህ የገሃነም ደጆች ምን ያደርጉ አይችሉም። እውነቴን ነው የምነግራችሁ። ኢየሱስ ላይ ከቆማችሁ ዲያብሎስ አይችላችሁ። ኢየሱስ ረዳ በተኒት ወደ ጉትስን እንተንዶ የዘላለም ሞት ሃሌሉያ በሕይወት ተቀይሯል። በኢየሱስ ላይ የቆምክ ከሆነ ሞት በሕይወት ላይ ስልጣን የለው። ክፋት በሕይወት ላይ ስልጣን የለው። ጉት ጅሬኛ ከረተመው ቀቡ ሜዱት ነረተመው ቀቡ አሜን። ኢየሱስ ረዳ በኔዮቴ በልገሃነም ጩፋራ ሃሌሉያ ለኛ የተከፈተው የዘላለም ሕይወት ነው። ለበዘመናችን ለሕይወታችን የተከፈተው የዘላለም ሕይወት ነው። ጅሬኝ በረበራና በሜራ ዳሜ የዘላለም ሕይወት ተሰጥቶናል። የገሃነም ደጅ ቻካራና ቦሲያ በኢየሱስ ላይ የተመሰረተን ቤተክርስቲያን አይችልም። በኢየሱስ ላይ የተመሰረተን ህብረት አይችልም። ሃሌሉያ ማንም ይህንን ህብረት ይህንን አንድነት አፈርሳለሁ ብል ይፈርሳል። የእግዚአብሔር ቃል እንደሚለው የእግዚአብሔርን ቤተ መቅደስ የሚያፈርስ እግዚአብሔር ራሱ ምን ያደርገዋል? ያፈርሰዋል ይላል። ይሄ ማለት እኛን የእግዚአብሔር ቤተ መቅደስ የሆነውን ሊያፈርስ ቢመጣ ዲያብሎስ ራሱ ይፈርሳል። ኢየሱስ ጌታ ነው። ሰዎች አንዳንድ ቦታ በሌላ ትርጉም የሚተረጉሙት አይደለም። እኛን ሊያጠፋ የሚመጣ የገሃነም ልጅ ስለማይችል ራሱ ሃሌሉያ ፈርሶ ይሄዳል። ራሱ ከስሮ ይሄዳል። አናኔ ላሜ ሲኦል እንደው ሄዳ አለርካቤ ሄዳ ከሲኦል አምልጠናል። እግዚአብሔርን አመስግኑት። ሃሌሉያ ከሲኦል አምልጠናል። የገሃነም ደጆች አይችሉንም። በልገሃነም እንደው ሁለተኛ ላይ የመንግስታት የነገሮች መክፈቻ በእጃችን ነው። ሃሌሉያ መልእክቴ ኢየሱስ ነው በሉሲ። መልእክቴ ኢየሱስ ነው በሉሲ። መሰረቴ ኢየሱስ ነው በሉሲ። ዳን ክርስቲያና ዮኪስ ትሬኝ ክርስቶስ ረዳበቴ በንቱ ፊጭፍቱን አከሳኪ ሰራ ሃሌሉያ በሲኦል የተዘጋባቸውን ልናስመልጥ ተመርጠናል። አሜን። የመንግስቱ መክፈቻ በእጃችን ነው። ሃሌሉያ ሰይጣን የዘጋባቸውን የሚያወጣ እግዚአብሔር ከሰማያዊ እርግም ወርዷል። በእኔና በእናንተ ግን ይከፍትላቸዋል። የተዘጋባቸው ብዙዎች አሉ፣ ባንተ ይከፍታል። አሜን። ወረበል በልጅኛ ትጭፈሜ ወረባቸው ራጅረን ወረ ሰይጣን ትጣበቻጅሩ ሃታኩባ ካላከብል ሰባሰዋቀይ ካላከብል ሰባሰዋቀይ ክርስቶስ ረዳበተኒ ጋፈ ወረት ትጭፈሜ ደምተን ኢላሳኒ ፍራይ ከማ ጋፈ ክርስቶስ ረዳበተኒ ሉጋ ወንጌላ ሩበተን ወንጆቱ ጨባ ኢየሱስ ላይ ቆማችሁ እውነትን ስትናገሩ እርግማን ይሰበራል። የተዘጋባቸው ደጅ ይከፈታል። እስራታቸው ይፈታል። ከዲያብሎስ ያመልጣሉ። ቁልፍ በእጄ ያለ በሉሲ። ከተዘጋባቸው እከፍታለሁ በሉሲ። ምረት ጭመራ አናፍስን ተሆነ እግዚአብሔር በኔ ሆኖ የተዘጋባቸውን ይከፍታል። እግዚአብሔር በኔ ሆኖ የታሰሩትን ይፈታል። በጨለማ ያሉትን ወደ ብርሃን ያመጣቸዋል። ስለዚህ የመንግስቱ መክፈቻ በእጃችን ነው። እግዚአብሔር ቁልፍን በእጃቸው ሰጥቷል። አንዳንድ ሰዎች ቁልፍ ተሰጥቶታል ሲሉት አሜን ይላል። የቤት ቁልፍ ብሎ ስላሰበ ነው። ቁልፍ ተሰጥቶታል ስትል አሜን ይላል። የመኪና ቁልፍ ብሎ ስላሰበ ነው። የሚበልጥ ቁልፍ በእጃቸው አለ። የሚበልጥ ቁልፍ በእጅ አለ በሉሲ። ፍቱን ጫለው ከከንችራ ሃሌሉያ የመኪና እያልኩ አይደለም፣ የቤት ቁልፍ እያልኩ አይደለም። የተዘጉበት ለሞቱት ሕይወትን እንድትናገር ከጨለማ እንድታወጣቸው ቁልፍ ተሰጥቷል። ሃሌሉያ ቁልፍ በእጅ አለ በሉሲ። ለታሰሩት መፍትሄ ነኝ በሉሲ። ሃሌሉያ ቻኮባኒያ ኢየሱስ ይሁን ምልክታችሁ። ኢየሱስ ይሁን ምልክታችሁ። መልእክታችሁ ኢየሱስ ይሁን። በዘመናት እያያችሁ የምትሄዱት ኢየሱስ ይሁን። ኢየሱስ ይላል አንዴ ማዳሜ ወር ኢየሱስ ይላል አደመን ወበካኒ ፊ ፎርማተቶ ኦፊሳሊ ቆሚቲ
ኢየሱስን እየተመለከቱ የሚሄዱ ለራሳቸው ብቻ ሳይሆን ለሌሎችም መፍትሄ ይሆናል። እኔ መፍትሄ ነኝ። እውነቴን ነው። እኔ መፍትሄ ነኝ። እኔ መፍትሄ ነኝ። በመፍትሄ እርግጠኛ ናችሁ? መፍትሄ የመሆናችሁ ምክንያት ግራ ለገባቸው መፍትሄን የሚሰጥ ቁልፍ እጃችሁ ላይ አለ። ወረብታት ገለ ከኒኩ ፍርቶት ስር ከጀራ አቲ መለከም ዲባጣው አቀዩ አዱኛ ሲኒኩ ሲበርባዴራ አንተ ስለ ቤትሽ አንቺ ስለ ቤትሽ ነው የምትጨነቂ። እግዚአብሔር ዓለምን ባንተ ሊፈታ ቁልፍ ሰጥቷል። ሃሌሉያ! የታሰሩትን ባንተ ሊፈታ ቁልፍ ሰጥቷል። ሃሌሉያ! ዋቀዩ ከራኬ ወረይ ደመኒኩ ወረዱ ከነከሰ ጅራኒ ይብሱላ ሲቢላተራ ወይ መለከም ቦይ ተርካመቺ ሲላል። ሃሌሉያ! አሻግራችሁ ተመልከቱ። የታሰሩትን የሚፈታ ቁልፍ በእጃችሁ አለ። እሱም ኢየሱስ ነው። እሱም የኢየሱስ ስም ነው። እሱም የሚያድን የኢየሱስ ስም ነው። ኢየሱስን ይዛችሁ ስትሄዱ እስራቶች ይፈታሉ። ኢየሱስን ይዛችሁ ስትሄዱ ጨለማ ይበራል፣ ሽባ ይተረተራል። ያንን በቤተ መቅደስ ፊት ላይ የሚቀመጠን ጴጥሮስ እንደዚህ ያለ መጣና ለዘመናት ብር ለምነዋል። ልክ እንደለመደው ሲል አይ እኔ አንድ ነገር ነው የምሰጣል፣ ሳንቲም አልሰጥህም አለ። በጌታ በኢየሱስ ስም ተነስተህ ምን አድርግ? ቁልፍ በእጃችሁ ላይ አለ። ስጋን የሚፈታ ውስጥንም የሚፈታ ቁልፍ በእጃችሁ ላይ አለ። እንፎንሲኩ እነሁረናማሲኩ ፍርቱን ስርከጀራ ሃሌሉያ! ስልጣን ተሰጥቷቸዋል። ክብር ለኢየሱስ ይሁን። የመጨረሻው ስልጣን አላቸው። እኔ ጨርሻለሁ። ስብከቴ የመጨረሻ ነው ይሄ። ስለዚህ በኢየሱስ ክርስቶስ ላይ የተመሰረተች ቤተክርስቲያን መልእክቷን የምታውቅ ሕይወት መልእክቷን ወይም ደግሞ ምልክቷ የሆነውን ኢየሱስ የምታውቅ ቤተክርስቲያን ስልጣን አላት። ሃሌሉያ! ቤተክርስቲያን ስላችሁ ይሄንን ቤት እያወራው አይደለም፣ እያንዳንዳችሁ ነው። አንድ ሁለተኛ ደግሞ ይህንን ህብረትን ነው እያወራው ያለው። ተኩማ ከነና ሳጅራ ተኮ ለማፋ ተኮ ተኮ ከሰነና ሳጅራ ተኮ ተኮን ከኛ አቦ ቀበና ስልጣን አለን። እያንዳንዳችን እግዚአብሔር ስልጣንን ሰጥቶናል። ሃሌሉያ! ስልጣን ተሰጥቶኛል በሉሲ። ስለዚህ ይህንን ስልጣን እንድንጠቀም ምን ይላል? እናንተ ያሰራችሁት ምን ይሆናል ይላል? የታሰረ ይሆናል። ኢየሱስ ጌታ ነው። ቁጥር 19 ማቴዎስ ምዕራፍ 16 ቁጥር 19 ማቴዎስ በቆና ቁደጃ ለኮብሰ ቁረሰገል በና ሞቱማ ዋቃ ሲፈነ ስለሚያወራ ነው። ስለዚህ ይሄንን ነው አሁን የሰበኩ የመንግስት ሰማይ መክፈቻ ተሰጥቶናል። ሃሌሉያ! ፍርቱን በንቲ ዋቃ ሉከነሜራ በናን እንኩን ሃሌሉያ! ሁለተኛ ላይ አሁን የተናገርኩት ደግሞ ስልጣን አላቸው። ዋኑምቲ አቲ ለባይረት ሂቴ ዋናቲ ማልጎት ለባይረት ሂቴ የሰጥ ለማታ ዋቀረት ለማይንታ ዋኑምቲ አቲ ለባይረት ሂቴ ዋቀረት ሂከማ እንታ የመንግስት ሰማያትንም መክፈቻ ሰጥሃለሁ። በምድር የምታስረው ሁሉ ስንት ነው የሚታሰረው? በምድር የምታስረው ሁሉ ነው የሚለው ዋናት ይቱንዱማ የምታስሩት ሁሉ ኢየሱስ ጌታ ነው። የምታስሩት በሰማይ የታሰረ ይሆናል። በምድር የምትፈታ ሁሉ በሰማይ የተፈታ ይሆናል። ይሄ ለቤተ ክርስቲያን የተሰጠን ስልጣን ነው እየናገረ ያለው። ለዚህ አንድነት፣ ለዚህ ህብረት፣ ለእግዚአብሔር ቤተ ክርስቲያን የተሰጠው እሷ ያሰረችው ይታሰራል፣ እሷ የፈታችው ይፈታል። ስልጣን አላት። ሃሌሉያ! ስልጣን አለ ይበሉሲ። ያሰርኩት የታሰረ ይሆናል፣ የፈታሁት የተፈታ ይሆናል። እዩት እንግዲህ እዚህ ሆነ ስታስር ሰማይ አስሮታል፣ እዚህ ሆነ ስትፈታ ሰማይ ፈቶታል። ሃሌሉያ! መልእክታችሁን ተረዱ። የያዛችሁትን ምልክት እወቁ። በኢየሱስ ላይ ቆሙ። የታሰሩት ላይ መፈታትን ስትናገሩ ይፈታሉ። የጨለማውን ስራ ስታስሩ ይታሰራል። ሃሌሉያ! አንዳንድ ሰው ወደ ነብይ ይመጣል፣ ወደ አገልጋይ ይመጣል። እባክህ እሰርልኝ፣
እግዚአብሔር እንደዚህ ይላቸዋል፣ ራሳችሁ ሰሩት ይላቸዋል። አሜን። ዋቀይ አደራከን ራይደ እተኒጋ ፈገረተ ያጅላልተኒ ዋቀዮ ሞከሲጀ አቱንቲ ይላሉ። እናንተው ሰሩት። አስረዋለሁ በሉሲ ከዮቴ ላይ መታሰር ያለበትን አስረዋለሁ በሉሲ። ዝም ብላችሁ ለማለት አስቡ። መታሰር ያለበትን ከዮቴ ላይ በሉሲ። እጃችሁን አንሱ በደንብ። ከዮቴ ላይ በሉሲ። ለታላቅ ድምፅ በዮቴ ላይ በሉሲ። መታሰር ያለበትን አስረዋለሁ። በዮቴ ላይ መለቀቅ ያለበትን እለቀዋለሁ። በኢየሱስ ነገራችሁ ተለቀቀ። የታሰረ ነገራችሁ ተለቀቀ። የታሰረ ነገራችሁ ተለቀቀ። እናንተ ስልጣን አላችሁ። እናንተ ስልጣን አላችሁ። የታሰሩትን የሚፈታ ስልጣን አላችሁ። የተያዘን የሚያስለቅቅ ስልጣን አላችሁ። እንጸልያለን በዚህ መንፈስ። ሃሌሉያ ሮሻካ ባራራቦሲያ ተነስተን ቆመን እንጸልያለን። እናንተ ስልጣን አላችሁ። አቦ ቀሙ ሃሌሉያ ስልጣን ተሰጥቷችኋል። ስልጣን ተሰጥቷችኋል። ስልጣን ተሰጥቷችኋል። መልእክታችሁን ተረዱ። በዘመኑ ያለው ምልክት አንድ ነው። የእግዚአብሔር ልጅ ኢየሱስ ነው። ወንጌላችን እሱ ነው። የምንናገረው የእግዚአብሔር ልጅ ኢየሱስን ነው። ዛሬ ሙሴን አይደለም የምንናገረው። ዛሬ ስለ ነቢያት አይደለም የምናወራው። መልእክታችን ምልክታችንን ኢየሱስ ነው። እግዚአብሔር የመጣንበት ደግሞ ከእግዚአብሔር ጋር የምንኖርበት መሰረታችን ኢየሱስ ነው። ሃሌሉያ ሮሻክሮ ባላባሳንቶ ባሪያ አስቡ። አሁን ይሄንን ቃል በጌታ በኢየሱስ እናንተ ስልክ በእጃችሁ ላይ መፍከቻ አለ። የሚከፍት ነገር አለ፣ ደግሞ መዝጋት የሚችል አለ። ስልጣን አላችሁ። ሃሌሉያ አቦቱ ስር ከጅራ፣ አቦቱ ስር ከጅራ፣ አቦቱ ስር ከጅራ ስልጣን አላችሁ። ሮባሽ ክሮና ባራዳና ቦሽያ ሬፓራላ ባራዳና ማክሬባ ላቦሽያ አቦን ነርከጅራ፣ አቦቱ ነርከጅራ ከሰከሰን ታቦቱ ነርከጅራ ኢዳሰ ዝራይ ደሙቀም ኢዳሰ ዝራይ ደሙቀም መታሰር ያለበትን አሁን ይሰሩ። ከህይወታችሁ ላይ ይሰሩ። ከዘመናችሁ ላይ ይሰሩ። ከአገልግሎታችሁ ላይ ይሰሩ። ከልጆቻችሁ ላይ ይሰሩ። ከቤታችሁ ላይ ይሰሩ። መለቀቅ ያለበትን ንቀቡ። ሮባላ ባራባራ ሽክሮባኒያ ኤፖሎቦስ ቶሮሎቦስ በኢየሱስ ስም ስልጣን አለሽ። በኢየሱስ ስም ስልጣን አለሽ። አቦ ቀምደ ሃሌሉያ አቦ ቀምደ ሃሌሉያ አቦ ሄቱ ስርከጅራ አቦ ሂኩቱ ስርከጅራ ነብራኔ ግን ነብራኔ ግን አማርከን ምስረታው ትኔ ግን ሰው እጃችሁን እስኪጭንባችሁ አትጠብቁ። እናንተ ጋር ስልጣን አለ። እናንተ ጋር ስልጣን አለ። ሮፓራዲላ ማሳክሮባ ሼራ ላባራዳላ ቦሶክሮባኔ እናንተ ጋር ስልጣን አለ። እስምብራ አቦንጅራ እናንተ ጋር ስልጣን አለ። ሃሌሉያ ሬፓራጂና ማክሮቦሎቦስ ሼራ ላባራዳላቦስ መልእክታችሁን ቀይሩ። ዋናችሁ ኢየሱስ ነው። ዋናችሁ ኢየሱስ ነው። ዋናችን ኢየሱስ ነው። መልእክታችን ኢየሱስ ነው። ምልክታችንም ኢየሱስ ነው። ራዲያ ላባሳቶ ሆኖሽ አይናችሁን በኢየሱስ ላይ አድርጉ። ከሁኔታ ላይ አንሱ። ከነገሮቻችሁ ላይ አንሱ። ኦ ራማዳና ማግሬባ ላቦሳ ጂራ ላባራዳና ቦሶ ኮቦኒያ ጂፓራላባስ የፈውስ እጅ፣ የተአምራት እጅ በኢየሱስም የሚፈታ እጅ በዚህ መካከል አለ። አርኪኮስ ይቱጅራ ኤላ ሰገሌን ፈቱሲካ ሰገሌን ፈጅሬን ነከሪካ ሰዚገላ ለመሂካ ሰዚገላ ለመሂካ ሼፓራላባራዳላቦስ ሬፓራላባራዳላቦሪያ ሺንታና ማኮባዲና ማሶፍ ሬፓራላባራዳኦሪያ ማህዲና ሞራ ሼራ ላባዲና ማክራባዳ ሳንቶ ቦሮቦሽ ለራዲያ ላቦስ ኮቦሮቦስ ሰገለቻጁ ወለርጋሚ ማቱ ሲላላ ሂዳኒ መቃ ኢየሱስ ይነይካ ማቱ ጀላጭ በመቃ ኢየሱስ ይነበና አቦኬ ፈየደሙ ጀልቀት አቦኬ ፈየደሙ ጀልቀት አንድ የመንግስት ሹመኛ እኮ ስልጣኑን መጠቀም ሲጀምር ነው። የስልጣኑን ካልተጠቀመ ጥቅም የለውም። ስሙን ብቻ አይደለም አሁን ስልጣኑን እንድትጠቀሙ እግዚአብሔር ይፈልጋል። የተሰጣችሁን ነገር ተጠቀሙ። ሲስከነ ለተፈየደሙ ጀልቀት ኦ ራባዳና ማዘቶ ሼራቦስ ሮኬ ፓራላባራዳላቦስ ሜራዲና ማሳኬለ ቤሪያ እግዚአብሔር አባቱ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም እናመሰግንሃለን። የጨለማ ስራ ስለፈረሰ እናመሰግንሃለን። የክፉ ስራ ስለታሰረ እናመሰግንሃለን። ጄን ሰበከና ዋን ከሚፍ
ኤርጋሳኒ ዋን ሁበተኒፍ ሲን ሁበቹን ዋን ቴፍ ሲያገለጡ አንተ የእግዚአብሔር ልጅ ነህ። አንተ የሕያው የእግዚአብሔር ልጅ ነህ። አንተ የሕያው የእግዚአብሔር ልጅ ነህ። በኢየሱስ ስም አንተ የሕያው የእግዚአብሔር ልጅ ነህ። እናመሰግንሃለን። ልታድነን፣ ልትፈውሰን፣ ልታስመልጠን፣ ከሞት ልታወጣን የመጣችን አዳኛችን ነህ። እናመሰግንሃለን። መልእክታችን አንተ ነው። መልእክታችን አንተ ነው። የምናየው አንተ ነው። አንተን እየተመለከትን እንሄዳለን። እናመሰግንሃለን። ዛሬ ጀምሮ የዚህ ሕዝብ አይን ባንተ ላይ ስለሆነ አመሰግንሃለን። እጅ ሰበከና ሰራው አንተ ይብሳገለቱ እጅ ኮንሰረጅ ረዳሜ እጅ ኮንሰረካይ ረዳሜ ሐለራ ወራጀ ከሰልዋ ቀየረካ ሐለራ ካዚ ጀከዋ ቀየረካ ሐለራ ካዚ ጀከ ኢየሱስ ረካይ ከሁኔታ ላይ አንስታችሁ አይናችሁን በእግዚአብሔር ላይ አስቀምጡ። ይኸው እኔ ሻፓራዶስ አንዳንድ ሰዎች በጣም ልክ አንድ ድንጋይ በባህር ውስጥ ሲጣል እንደሚሰምጥ በሁኔታ ሰምጣችኋል። እላ አኩማ አጋወይ ገላና ከሰጋ ፈደርበት ተልቅም ሰም ሐል ሲልቅም ሴራ ጀንዳል ልቅም ሰም ተኒቱ አብሪጉተና ላልቅም ሰጥኒቱ አፈርዋ ቀዮ ሲምፓሳ አፈርዋ ቀዮ ሲማሳ እግዚአብሔር መንፈስ ከተሰመጣችሁ ከገባችሁበት ያወጣችኋል። ከወጣችሁ ነገር ያወጣችኋል። በኢየሱስ መተፋት ሆነላችሁ። ያሰራችሁ ነገር በኢየሱስ ስም ይልቀቃችሁ። የያዛችሁ ነገር በኢየሱስ ስም ይልቀቃችሁ። በኢየሱስ ስም ኢየሱስን መልክ መመልከት ይሆንላችሁ። አባ እናመሰግንሃለን። ስለመጣው ቃል ተባረክ። አንተን መረዳት ስለሆነልን እናመሰግናለን። አንተ ከነቢያት አንዱ አይደለህም። አንተ ኤርምያስ አይደለህም። አንተ ኤልያስ አይደለህም። አንተ ሕያው የእግዚአብሔር ልጅ ነህ። የተመሰረንበት የቆምንበት መሰረታችን አንተ ነህ። አቲ ለማዋቀዮት ሃሌሉያ አቲ ኤልያስ ምቲ አትራጁ ተከሳ ተኮስ ምቲ አቲ ለማዋቀዮ ሰጅራታ ስርዓን ኔራ ሁንዴን ኬኛ ሲዳ ኤርጋን ኬኛ ሲዳ እጅ ኬኛ ገረከ ኢላላ ወለም ጅራታን ሲፋተው በራስ በከናዋን ፍይስፍ ገረከ ኢላላ ከደንዳን ባንጎቴ ፍርፋት ወከነ በደቀሙ ለፈብሲ ኢየሱስን